ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ ዕዝራ ምዕራፍ 9 ከቁጥር 6 የዕዝራ ጸሎት። አምላኬ ሆይ ኃጢአታችን በራሳችን በዝቷልና በደላችን በራሳችን ላይ በዝቷልና በደላችንም ወደ ሰማይ ከፍ ከፍ ብሏልና አምላኬ ሆይ ፊቴን ወደ አንተ አነሳ ዘንድ አፍራለሁ እፈራማለሁ። ከአባቶቻችን ዘመን ጀምረን እስከ ዛሬ ድረስ እጅግ በድለናል። ዛሬም እንደሆነው ስለ ኃጢአታችን እኛና ንጉሶቻችን ካህናቶቻችንም ለሰይፍና ለምርኮ ለብዝበዛና ለእፍረት በምድር ነገስታት እጅ ተጣልን። አሁንም ቅሬታ ይተውልን ዘንድ በተቀደሰው ስፍራው ችንካርን ይሰጠን ዘንድ አምላካችን ዓይናችንን ያበራ ዘንድ በባርነት ሳለን ጥቂት የሕይወት መታደስን ይሰጠን ዘንድ ለጥቂት ጊዜ ከአምላካችን ከእግዚአብሔር ሞገስ ተሰጥቶናል። ባሪያዎችንና አምላካችን ግን በባርነት አልተወንም። የሕይወትን መታደስ ይሰጠን ዘንድ የአምላካችንን ቤት እንሰራ ዘንድ የተፈታውንም እንጠግን ዘንድ በይሁዳና በኢየሩሳሌም ቅጥር ይደረግልን ዘንድ በፋርስ ነገስታት ፊት ምሕረቱን ሰጠን። አሁንም አምላካችን ሆይ ትወርሷት ዘንድ የምትገቡባት ምድር በምድር አሕዛብ ርኩሰት ረክሳለች። ከዳር እስከ ዳር ድረስ ርኩሰታቸውና ከጸያፍ ስራቸውም ተሞልታለች። አሁንም ትበረቱ ዘንድ የምድርን ፍሬ ትበሉ ዘንድ ለዘላለም ለልጆቻችሁ ታወርሱ ዘንድ ሴቶች ልጆቻችሁን ለልጆቻችሁ አትስጡ፣ ሴቶች ልጆቻቸውንም ለልጆቻችሁ አትውሰዱ። ሰላማቸውንና ደህንነታቸውን ለዘላለም አትሹ ብለህ በባሪያህ በነቢያት የያዝከውን ትእዛዝ ትተናል። ከዚህ በኋላ ምን እንላለን? ስለ ክፉ ስራችን፣ ስለ ታላቁ በደላችን ካገኘን ነገር ሁሉ በኋላ አንተ አምላካችን እንደ ኃጢአታችን ብዛት አልቀሰፍከንም፣ ነገር ግን ቅሬታን ሰጠኸን። በውኑ ተመልሰን ትእዛዝን እናፈርስ ዘንድ እርኩስ ስራን ከሚስሩ ከእነዚህ አሕዛብ ጋር እንገባ ዘንድ ይገባናልን? አንተስ ቅሬታ የሌለንና የማናመልጥ እስክንሆን ድረስ እንድታጠፋን አትቆጣንም? አቤቱ የእስራኤል አምላክ ሆይ አንተ ጻድቅ ነህ። ዛሬም እንደሆነው እኛም አምልጠን ቀርተናል። እነሆ በፊትህ በደላችን አለን፣ እነሆ በፊትህ በበደላችን አለን። ስለዚህ በፊትህ ሊቆም የሚችል የለም። አሜን።